ሰላም ፋሚሊ እንዴት ናችሁ? አለን ሁሉ ሰላም ብለናል። ዛሬም በአዲስ ኤርድሮፕ ወይም አዲስ ኤርድሮፕ ነው ማለት ነው። ይሄኛው እንደምታዩት ምን ይላል እዚህ ጋር ፍሪ ኤርድሮፕ ሪዋርድ ይላል ማለት ነው። ይሄ ኤርድሮፕ በጣም የሚገርም ኤርድሮፕ ነው። ልክ አፑን ስትከፍቱ አንድ ምናምን የራሱን ኤርድሮፕ ይሰጣችኋል ማለት ነው ኮይን እና እሱ ደግሞ ኮይኑ ስንት ነው? አንዱ ወደ 5 ወደ 6 ወደ 7 ኦልሞስት ዶላር ነው ማለት ነው። ይቀንሳልም ይጨምራልም አይታወቅም። አሁን ሊጨምርም ሊቀንስም ይችላል። ቬሪፋይ ስታደርጉ በናሽናል አይዲ ደግሞ አሁንም ወደ 1 ነጥብ ምናምን ይሰጣችኋል። አንድ ላይ ወደ 2 ነው ወደዛ እንደዛ አካባቢ ታገኛላችሁ ማለት ነው። ወደ 10 ልታገኙ ትችላላችሁ በዚህ ማለት ነው። በጣም ቀላል ነው ስቴፕ ማለት ነው። እኔ የማደርገውን ስቴፕ ተከትላችሁ ከሄዳችሁ እስከ መጨረሻው ድረስ ከተከታተላችሁ በእርግጠኝነት ታተርፋላችሁ ማለት ነው። ቀጥታ አሁን ወደ አሰራሩ እንሂድ። እዚህ ጋር መጀመሪያ ምንድነው ብለን ፕሊስ ኢንተር ዩር ኢሜል አድሬስ ይላል። እዚህ ጋር ደግሞ ኢሜላችን የሚላከውን ቬሪፋይ ኮድ አስገቡ ይላል። እዚህ ጋር ደግሞ ያው ሎጊን ማድረግ ያለባችሁን ፓስፖርት አስገቡ ይላችኋል። እዚህ ጋር ደግሞ ራሱ አውቶማቲካሊ የሪፈራል ኮድ ምናምን የሚሰጣችሁ እሱን አትንኩት፣ እንደዛ ትተዋላችሁ ማለት ነው። ከዛ መቀጠል እዚህ ጋር ልቻውን የምትለኩት ማለት ነው። አንዴ የኔን እንውለው ማለት ነው። ይሄን አይዲ ልክ እንዲህ ስታስገቡት ማለት ነው ኢሜል ታስገባላችሁ። ከዛ ኢሜልን ከጨረሳችሁ በኋላ እዚህ ጋር ቬሪፊኬሽን ኮዱን ታስገባላችሁ። ኮድ ምናምን ይላክላችኋል። ከዛ እዚህ ጋር እንትን እንድታደርጉ ሬጂስተር እንድታደርጉ ትጠይቃላችሁ ማለት ነው። እንዴት ትነካላችሁ እና ሬጂስተር ትለዋል። ከዛን አፑን አውርዱ ይላል እና አፑን ስትነኩት እኔ ኦልሬዲ አውርጄዋለሁ። ቀጥታ ወዴት ሄደናል? ወደ ራሱ ይወስድናል ማለት ካወረዳችሁት እሺ አለው ብላችሁ ትፈቅዱለታላችሁ ማለት ነው። ትንሽ ሎድ እስኪያደርግ እንጠብቅ ማለት ነው። በጣም የሚገርም ነው። እናንተ በስልክ ከሰራችሁት ቀድማችሁ የሰራችሁት ትጠቀማላችሁ። ጌት ስታርት የምትለዋን እናካለን። ቅድም ያስገባነውን ኢሜል እናስገባለታለን ማለት ነው። ደግመን ልክ ቅድም ያስገባችሁትን የምታስገቡት ማለት ነው። ከዛን ደግሞ ፓስፖርትም ደግሞ ራሱን የምታስገቡት ማለት ነው። ያው እዚህ ጋር ሎጊን ትላላችሁ ማለት ነው። ታይጋባላችኋል ማለት ነው። ሎጊን እና እንደ ቅድሙ አሁንም ያው ቬሪፋይ አድርጎ ሮቦት አለመሆናችሁን ነው የሚያረጋግጠው ማለት ነው። ይሄኛው እንትን ይጠይቃችኋል አሻራ ወይም ፓተርን ወይም እንደዛ የመሳሰሉ ነገሮች ይጠይቃቸዋል ማለት ነው። አሁንም ከመጣላችሁ እዚህ ጋር አንደኛውን የምትነኩት ማለት ነው። ትነካላችሁ። አሁንም እንድታስገቡ ነው የሚጠይቃችሁ እና የራሳችሁን ኮድ ካስገባችሁ በኋላ ኮምፕሊት የምትለውን ትነካላችሁ ማለት ነው። አሁንም ባካፕ ሊሰጠን ነው። የግድ ባካፕ ያስፈልገናል። እዚህ ጋር አሁንም እዚህ ያለችውን መንካት ግዴታ ነው ይላል። እዚህ ጋር እንነካለን። እዚህ ጋር እንፈቅድለታለን ማለት ነው። እዚህ ጋር ባካፕ ሰጥቶናል ማለት ነው። ባካፕ ምናምን ለሁላችሁም ስለሚሰጥ 12 ዲጂት ያለው እንዳይጠፋባችሁ፣ ቢጠፋባችሁም በዚህ ባካፕ መልሳችሁ ማግኘት ስለምትችሉ እዚህ ጋር ለቻን ኮፒ ብላችሁ የሆነ ቦታ ማስቀመጥ ነው ማለት ነው። እኔ አንዴ አስቀምጬ ልመለስ። እኔ አስቀምጬ መጥቻለሁ ማለት ነው። እዚህ ጋር ለቻን እንነካለን ማለት ነው። ራይት እናረጋታለን። ከዛ ምን ይለናል? ይጠይቀናል ማለት ነው። ያው ሲጠይቀን በስርዓቱ ማስገባት አለብን ማለት ነው። እዚህ ጋር እያንዳንዱ እየጠየቀን ነው ማለት ነው። እሱን አስገብተን እንመለሳለን እና ልክ እንደዚህ ባካፓችሁን ስታስገቡ ማለት ነው እዚህ ጋር ኒክኔም ይጠይቃችኋል ማለት ነው። እዚህ ጋር ኒክኔም የፈልጋችሁትን ማስገባት ትችላላችሁ ማለት ነው። እዚህ ብዬ ይመራል ብለው እዚህ ጋር ትነካላችሁ ማለት ነው። እዚህ ጋር ክሌም ምንድነው ነው ኤምኤስሲ አንድ ሰጥቶኛል ማለት ነው። ኤምኤስሲ ማለት ቅድም እንደነገርኳችሁ አንዱ ኤምኤስሲ ወደ 5 ኦልሞስት ዶላር እንደሆነ ነግሬያለሁ። ክሌም እንላለን ይወስደናል ማለት ነው። ሁለተኛ ስቴፕ ምንድነው? ቬሪፋይ ማድረግ ነው። ኢምቦት ቬሪፋይ ኤምኤስሲ አይዲ ይላል። እሱን ቬሪፋይ የምትለዋን እንነካለን። እዚህ ጋር ለቻን እናወጥናል። እዚህ ጋር ያው ኢትዮጵያ አርጓት ራሱ ኦልሬዲ ያደርጋል። እዚህ ጋር ደግሞ ያው ላስት ኔም ይላል።
ስማችሁን አስገቡ። አይዲ ላይ ያለው ማለት ነው። እኔ ስሜን አስገባለሁ ማለት ነው። እዚህ ጋርም ደግሞ ምንድነው ፈርስት ያው ኔም ነው አሁን ያው እዚህ ጋር እንደተጻፈው አስገቡ ማለት ነው። እዚህ ጋር ሁሉም እንደተጻፈው ናሽናል አይዲ መሆኑን እዚህ ጋር አይዲ ምናምን ያስመርጣችሁ በፓስፖርት ማድረግ ትችላላችሁ። ሶስተኛ መጥላላችሁ። ያው እኔ ናሽናል አይዲ ነው አብዛኞቻችሁ የሚኖረን አንዴ ሞልተን እንመለሳለን ማለት ነው። ኦኬ ጋይስ እሺ እዚህ ጋር የአባታችሁን ስም ቀጥታ ላይ ውስጥ ያው ሌሰን ያው የአባታችሁን ስም ያው ላስት ኔም ራሳችሁን ስም ነው። ቀጥታ እዚህ ጋር በመቀጠል ሜል ማድረግ ትችላላችሁ። ኤም ማለት ወንድ ነው፣ ፊሜል ሴት ነው። ኤፍ ማለት እዚህ ጋር ናሽናል አይዲ እንትኑን ቁጥር ታስገባላችሁ ማለት ፒን የተዘጋጀ ነምበር ይላል እዚህ ጋር። እኛ የራሳችንን እንሙላ ማለት ነው። እዚህ ጋር የራሴን ናሽናል አይዲ ነምበር እሞላለሁ ማለት ነው። ማሳሳት የለባችሁም ማለት ነው። 67 እዚህ ጋር ከሞላችሁ በኋላ የናሽናል አይዲ ፎቶ ፊት ለፊቱ እንድታስገቡ ይጠይቃችኋል ማለት ነው። እናንተ አስገብቼ ልመለስ ማለት ነው። ኦኬ እሺ አስገብቼ ልመለሳለሁ። ልክ እንዲህ ስታስገቡ ጋይስ ምን ያደርግላችኋል? ያው ናሽናል አይዲ ካስገባችሁ በኋላ ሰሚት ምናምን ይልካል እንደዚህ ዘን ራይት ስል ኔክስት ትላላችሁ። ኔክስት የሚሆነው ያው ፊታችሁን የሚያነሳው ነው ማለት ነው። ፊታችሁንም አንስታችሁ ትሰጣላችሁ ማለት ነው። ሌላ ነገር ምንም ነገር የለም። አንድ ፊታችንን ከናርቀን እንመጣለን ማለት ነው። ልክ እንዲህ ቼክ አደረገላችሁ በኋላ እዚህ ጋር አሁንም እነዚህ ሮቦት አለመሆናችሁን የሚያረጋግጥ ነው። ፊታችሁን ስካን እያደረገ ነው ማለት ነው። እስከሚጨርስላችሁ መጠበቅ ነው የሚጠበቅባችሁ። እዚህ ጋር ማለት ኮምፕሊትድ ብሏል። እዚህ ጋር ኮምፕሊትድ ብትሏል መንካት ነው ማለት ነው። እና ምን ይላል ኦንቼ ቬሪፋይ ይላል። ቬሪፊኬሽን ማለት ነው። በ24 ሰዓት ውስጥ ይህን ነገር ቼክ አድርገን ገምገመ ነው እንልክላችኋል ማለት ነው። እነሱ የሚሉት ያው 4 ሰዓት ነው የሚለው 24 ሰዓት አይቆይም ማለት ነው። ትንሽ ቢያንስ 30 ደቂቃ መጠበቅ አለባችሁ ማለት ነው። ሌላ ነገር ምንም ነገር የለም። 30 ደቂቃ ተጠበቃችሁ በቂ ነው ማለት ነው። እዚህ ጋር ያው ምናምን ማስገባት ትችላላችሁ ማለት ነው። ጋይስ ከ30 ደቂቃ በኋላ እንመለሳለን። እኛው ቬሪፋይ ካደረግላችሁ መልሼ ቪዲዮ ሰራላችኋለሁ ማለት ነው። ኬዋይሲያችን ኮምፕሊት ከሆነ በኋላ በቀጥታ የት እንገባለን? እዚህ ጋር ሊንክ የሚለው ጋር ገብተን እችኛዋን ጆይን የምትለውን እናካና ኮንፊርም እንለዋለን። ከዛ ኮንፊርም እሱን ስናስገባ ኦን ቼን ብሎ ትንሽ ተሽከርክሮ ይሰጠናል ማለት ነው። ሶ እንደምታዩት እዚህ ጋር አቬሌብል አሴት ብሎ 0.01 ይለኛል። እዚች ጋር ቬሪፊኬሽን ሪዋርድ የሚላለ ቬሪፋይ ስላደረጋችሁ ብቻ ደግሞ 1 ኤምሲ ይሰጣችኋል። 1 ኤምሲ $7 ነው ባይ ዘ ወይ። መጀመሪያ እኔ ጋር እዚህ ጋር 17 አለኝ። እዚች ጋር እንገባለን። ከዛን እዚህ ጋር የራሳችሁ ፒ2ፒ ስላላችሁ እዚህ ጋር ትራንዛክሽን ሚሊዮን ነካለን። በመቀጠል እዚህ ጋር ሚፓስ ሚሊዮን ነክተን እንዲህ አውቶራይዝ ካደረገን በኋላ ኮኔክት እናደርጋለን። ከዛ አሁን ኮኔክት ሆኗል። ሶ ወደ ፒ2ፒ እንመለሳለን። ዲስክቶፕ ሞድ ላይ እናደርጋለን ማለት ነው። እዚህ ጋር አሁን ኮኔክት ካደረገን በኋላ ወደዚህ ይወስደናል። እዚህ ጋር ይሄኛው የሚገዛው 5.67 ነው ማለት ነው። እሺ ያው ተመሳሳይ ስለሆኑ እዚህ ጋር እንገባለን። ያው አንዱን በ5 ነው የሚገዛው። እዚህ ጋር 5 ጭጭ ላሳየ። 5ቱ እዚህ ጋር $28 ነው የሚሆነው። ሶ ኮንፈርም እለዋለሁ ማለት ነው። ከዛም ወደ አፕሊኬሽኑ ገብቼ አውቶራይዝድ ከዛን እዚህ ጋር ማይ ትራንዛክሽን የሚለው ውስጥ እንገባለን። ያው እዚህ ጋር ወደዚህ ይመልሰናል። ሶ አሁን መላክ ያለብኝ ለሱ በዚህ አድሬስ ኮፒ አድርጌ 5.1 ልክለታለሁ ማለት ነው። ከዛ እዚህ ጋር ሴንድ ሚሊዮን ነክተን እዚህ ጋር ከዛ የሰርነውን አድሬስ እናስገባለን። ከዛ 5
አንድ እናስገባለን። ከዛ ኔክስት የሚለውን ነክተን ኦልሬዲ አሁን 5.1 ለሱ ልከንለታል ማለት ነው። እዚህ ጋር 5.1 ልኬለታለሁ። ወደ ኋላ ተመልሼ እዚህ ጋር ዲፖዚት ማድረግ ይነሳይ። ያው ከዚህ እዚህ ለሱ ልኬ ጨርሼለታለሁ። እዚህ ጋር እኔም ባይናንስ ዩአይዲ ልክለታለሁ ማለት ነው። እዚህ ጋር ባይናንስ ዩአይዲ ልኬለታለሁ። ባይናንስ ዩአይዲም ልኬለታለሁ። እዚህ ጋር $28 እስክልክልኝ እየጠበኩኝ ነው ማለት ነው። እና ይሄው አሁን እዚህ ጋር እንደምትመለከቱ 28.3 እዚህ ጋር ልኮልኛል ማለት ነው። $28.3 ልኮልኛል። ያው በዚህ መልኩ መሸጥ ትችላለህ።